በቸርነቱ ጠብቆ እስከዚች ሰዓት ላበቃን ለአባቶቻችን አምላክ ለመድኃኔ ዓለም ክርስቶስ ክብር ምስጋና አምልኮት ለእርሱ ይሁን። ዛሬ እግዚአብሔር መንፈስ ቅዱስ በገለጸልኝ በዘመናችን ላይ ለተነሱት አላውያንና ካህዲያን መልስ ለመስጠት ተዘጋጅቻለሁ። ከሚያነሳቸው ጥያቄዎች የሥላሴን አንድነትና ሶስትነት እንዲሁም ኢየሱስ ክርስቶስ ሰው ነው፣ አምላክ አይደለም፣ አምላካችን ብለው የሚያዩትን አምላክ እርሱ ብቻ ነው፣ የክርስቲያኖች አምላክ ሰው ነው፣ አምላክ አይደለም፣ የተለያዩ ጣዖታትን ነው የሚያመልኩ በማለት ጽፈዋል፣ በሲዲም አውጥተዋል። ይሄ የማያውቀውን ቤተ ክርስቲያን ሄዶ የማያውቀውን ክርስቲያን ለማታለልና ለማጥመድ የተደረገ ስልት እንደሆነ ለሁላችንም ግልጽ ነው። ግን እነዚህን ነገሮች ለማለፍ አልቻልንም። በቁጥር 1 ሲዲና ቁጥር 2 ሲዲ ላይ መልስ ሰጥተናል። ቀሪ መልሶች ነበሩ። በእነዚያ ቀሪ መልሶች ላይ ዛሬ ለሶስተኛ ጊዜ መልስ ልንሰጥ ተነስተናል። አሁንም ለሁላችን ማስተዋሉን ጥበቡን የድንግል ማርያም ልጅ መድኃኔ ዓለም ያድለን። የኛ አምላክ ኢየሱስ ክርስቶስ ሰው ብለው ሲናገሩ የነርሱን አምላክ ምን ለማለት ፈልገው ነው? የኛን አምላክ የሰው ልጅ ነው ብለው በክርስቲያኖች ላይ ሲነሱ አባቶቻችን ድሮም ሲሰጡ መልስ ሲነሱ ሲሰጡ ዛሬም የአባቶቻችን ፈለግ ይዘን እኛም መልስ ልንሰጥ ተዘጋጅተናል። የእነርሱን አምላክ ማንነት እንድንገልጽላቸው ፈልገው ይሆን? ሳይሆን አይቀርም። እስኪ በመጽሐፍ ቅዱስ አንድ ጥቅስ እናንሳና ሁለቱን እናብራራው። በዘጸአት ምዕራፍ 20 ቁጥር 4 ላይ እንዲህ ይላል፣ በሰማይ ካሉት በምድርም ካሉት ለማንኛውም ለተቀረጸ ምስል አትስገድ ይላል። በሰማይ ካለው ሲል በሰማይ ምን እንደሚኖር ለማንኛችንም ግልጽ ነው። አታምልክ አትስገድ ይላል። አብርሃም ድሮ አባቱ በጣዖት ያመልክ ነበረ። ቀጥሎም እሱ ጣዖቱ አልናገር ሲል እንደ አላህ የማይናገር አምላክ ሲሆንበተይ ጣዖቱን እየሰባበረ በሰማይ ካለሽው ግዙፍ ከሆኑት ፍጥረታት ለፀሐይ ሰግዶ ነበር። ማን? አብርሃም። በዚህ ሰዓት ፀሐይ ደመና ሲከልልበት ይችማ አምላክ አይደለሽም ደመና ከልሏታን በማለት ለፀሐይ አልሰግድም ብሎ አምላከ ፀሐይ ተናበበኒ እባክህ የፀሐይ አምላክ አናግረኝ አለ። በዛን ሰዓት አባቶቻችን ነቢያትን ሲያናግር የነበረው የድንግል ማርያም ልጅ ኢየሱስ ክርስቶስ ለነ ኢሳይያስ በትንቢት የተናገረ ለነ ሙሴ በሲና ተራራ ላይ የተገለጸ በስጋ መጥቶ ሙሴን ከመቃብር ኤልያስን ከበየረ ሕያዋን በሰረገላ ተነጥቆ የሄደውን ኤልያስን አምጥቶ ሙሴን ከመቃብር አስነስቶ ድሮ የገባለትን ቃል ኪዳን ሐዋርያትን ሦስቱን ሐዋርያት ከኢየሩሳሌም ይዞ ወጥቶ በደብረ ታቦር ተራራ ላይ የተገለጸው የድንግል ማርያም ልጅ ኢየሱስ ክርስቶስ ሰው ብለው ሰዎች ዛሬ አፋቸውን የሚከፍቱበት የድንግል ማርያም ልጅ ኢየሱስ ክርስቶስ ለአብርሃም ምን አለ? ተገለጸለት። የፀሐይ አምላክ አናግረኝ በሚለው ሰዓት ያናገረ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አምላከ ፀሐይ ተናበበኒ የፀሐይ አምላክ አናግረኝ እያለ አብርሃም ማንን ይጠይቅ ነበረ? አምላክ ኢየሱስ ክርስቶስን። አምላካችን ኢየሱስ ክርስቶስን እባክህ አናግረኝ ሲለው
አናገረው። ማን? መድኃኔ ዓለም ክርስቶስ። ለዚህ ነው በዮሐንስ ወንጌል በምዕራፍ 8 ቁጥር 56 ላይ አባታችሁ አብርሃም እኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ያለ ከአብርሃም በፊት አብርሃም ሳይወለድ እኔ ያለው ያለው። አይሁዶች ገና 50 ዓመት አልሞላህም አብርሃም እኔን አየ ሐሴት ማደረገ ብለህ የምትል 50 ዓመት ያልሞላህ ብለው ለመውገር ድንጋይ ያነሱ። አምላካችን ኢየሱስ ክርስቶስ እውነታዊ የሆነው መድኃኔ ዓለም ክርስቶስ ግን ምን አለ? ከአብርሃም በፊት ማን አለ አለ? እኔ ያለው አለ።